السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد، وعن عبد الله بن مسعود رضي الله تعالى عنه قال لنا رسول الله صلى الله عليه وسلم: يا معشر الشباب من استطاع منكم الباءة فليتزوج فإنه أغض للبصر وأحسن للفرج. رواه البخاري. የተከበራችሁ የአላህ ባሪያዎች፣ አላህ ከኛ የሚፈልገው ነገር አለ። ነቢያቶች የተላኩበት እንዲሁም ደግሞ የነቢያቶች ተከታዮች ለማህበረሰቡ ያስተላለፉት የሆነ ነጥብ አለ። አንጋፋውና የመጀመሪያው ለአላህ ሱብሓነሁ ወተዓላ እጅግር መስጠት፣ በሐቅ የሚመለክ ጌታ እንደሆነ ማረጋገጥ ነው። ቀጥሎ ሌሎች መልእክቶች ራሳቸውን ችሎ በደረጃቸው ወደኛ ደርሰዋል። ከደረሱ መልእክቶች መካከል ይህ አሁን የተሰበሰብነለትና ወንድማችን አጅበን የመጣነለት ወይ እህታችንንም አይዟችሁ ለማለት በርቱ ለማለት የመጣነበት ጉዳይ ይህ ጋብቻ ነው። ሰሃቦች በተሰበሰብነበት እናንተ ወጣቶች ወይ አሉን ይላል አብዱላህ ኢብኑ መስዑድ። የአላህ ነቢይ እድሜያቸው ትንሽ ሄድ ላሉ ሰዎች ምን መምከር እንዳለባቸው፣ እንዲሁም ለልጆች ምን መምከር እንዳለባቸው፣ ለእናቶች ምን ምክር ማስተላለፍ እንዳለባቸው፣ ለነጋዴዎች ምን አይነት ምክር መምከር እንዳለባቸው፣ ዕልም ላላቸው ሰዎች ምን አይነት ምክር መምከር እንዳለባቸው ጠንቅቆ የሚያውቁ የላቁ የሆኑ ነቢይ ናቸውና ወጣቶች ሰብሰብ ብሎ ሲያዩዋቸው የአላህ ነቢይ አለይሂ ሰላቱ ወሰላም የወጣትነት ጊዜ ብዙ ማሲያዎች ላይ ወስዶ የሚጥል ብዙ አደጋዎች ላይ የሚያሳትፍ ሳናቃቸው ቀርተን አኺራችንን ዱንያችንን ሊያበላሹ የሚችሉ ነጥቦች ላይ ሂደን የምንቆም ይሆን ሰዎች ነንና እናንተ ወጣቶች ወይ አሉ የአላህ ነቢይ አለይሂ ሰላቱ ወሰላም። እንደሚታወቀው በወጣትነት ብዙ ዘሮች ይዘራሉ። በወጣትነት ንግድ ይነገዳል። በወጣትነት ትምህርት ቤት ተኪዶ ትምህርት ይማራል። በወጣትነት ዕልምን እናነሳለን። በወጣትነታችን ከምናነሳቸው ነጥቦች አንደኛው ጋብቻም ጭምር ነው። የአላህ ነቢይ አለይሂ ሰላቱ ወሰላም ያ ማዕሸረ ሸባብ መን ኢስተጣ ሚንኩሙል ባአተ ፈልየተዘወጅ አሉ የአላህ ነቢይ። እናንተ ወጣቶች ወይ ከሴትም ከወንድ ፈልየተዘወጅ አሉ ነቢዩ፣ ያግባ አሉ። ይሄ ጋብቻ በእስላም ቦታ ያለው ቁርአን የጠቀሰው ነቢያችን አለይሂ ሰላቱ ወሰላም በተከበረው አንደበታቸው የገለጹት የሆነ ነው። ጋብቻ ሲጠፋ ዝሙት ይንሰራፋል። ዝሙት ሲንሰራፋ በዝሙት የሚወለዱ ትውልዶች ጥሩ ማህበረሰብ ማዕከል ላይ ይቀላቀሉና ዘር ይበላሻል፣ ስም ይጠፋል። ሴት ልጅ አላስፈላጊ የሆነ ነገር ላይ ትወጥቃለች፣ ወንድም ይወጥቃል። ከዛ በኋላ ተያይዞ የዘር ስም መጥፋትና የዘር ክብር መነሳት ደረጃ ይደርሳል። ስለዚህ እናንተ ወጣቶች የጋብቻን ወጪና ጣጣ የምትችሉ ከሆነ አግቡ አሉ የአላህ ነቢይ። ውጤቱ ሲናገሩ ፈኢነሁ አገዱ ሊልበሰር አሉ ነቢዩ አለይሂ ሰላቱ ወሰላም። አይናችሁን ሰበር ለማድረግ ይጠቅማችኋል አሉ ነቢዩ አለይሂ ሰላቱ ወሰላም። እንደሚታወቀው ወጣት አይኑ ረጅም ይመለከታል፣ ጆሮ ከርቀት ይስባል፣ ቀልቡ ብዙ ነገር ታስባለች፣ በጣም ብዙ ጣጣዎች አትኩሮ ይመለከታል። ግን ጋብቻን ስትፈጽሙ አይናችሁን ሰበር እንድታደርጉ ይጠቅማችኋል አሉ ነቢዩ አለይሂ ሰላቱ ወሰላም። ፈመን ለም የስተጢዕ ይህንን ጋብቻ የማይችል አካል ካለ ወጪውን ወጪ ማድረግ መግፋት የማይችል ከሆነ ጾም ይጹም አሉ የአላህ ነቢይ። ጾም ያስተካክላል፣ ከሴትም ከወንድም መስመር ላይ ገብቶ እንዲሄዱ ያደርጋል። ጾም የሚባለው ነገር ስሜቷን ያኮላሻል አሉ ነቢዩ አለይሂ ሰላቱ ወሰላም። ብልቱን ሐራም ላይ ወስዶ እንዳይጥል፣ ምላሱ የሐራም ንግግር እንዳትናገር፣ ጆሮ የሐራም ነገር እንዳትሰማ፣ እግሩ ወደ ሐራም እንዳትሄድ፣ እጁ ወደ ሐራም
እንዳይሰነዝራት እንዳሰነዝር ሁለቱም ዝሙት ላይ እንዳይሳተፉ ይጠቅማል አሉ ነብዩ አለይሂ ሰላቱ ወሰላም። ይህ ጾም መጾም ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁሁ ኢላ ተኩን ፊትነቱን ፊል አርድ ወፈሳዱን ከቢር አሉ ነብዩ አለይሂ ሰላቱ ወሰላም። ዝም ብሎ ገንዘብ ይዞ የመጣ ሳይሆን ዘሩን ይዞ የመጣ ሳይሆን ወይንም ደግሞ የሚናገራቸው ንግግሮች ይዞ የመጣ ሳይሆን ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁሁ አሉ ነብዩ አለይሂ ሰላቱ ወሰላም። ዲኑን ባህሪውን የምትወዱለት አካል መጥቶ ልጃችሁን ከጠየቃችሁ አጋቡ አሉ ነብዩ አለይሂ ሰላቱ ወሰላም።